በተስተካከለ አይምሮ ቤተ መቅደሱ ላይ ገብተን ለመሳለም ቸኩለን ገብተን እንደምንሳለመው አለ። በጎ ሰው ከሆነ መላእክትም በቅርበት ቀርበው ይጠብቁታል አለ። የሚጠብቁን መላእክት ቀርበው እንዲጠብቁን እግዚአብሔር ይርዳን። በቅርበት ርቀው አይደለም፣ ቀርበው አጠገቡ ከስሩ ቆመው ይጠብቁታል አለ። በጎ ሰው ነውና በጣም ይገርማል። ሌሊቱን ሲጠብቀው ያደረው መልአክ ማልዶ ከሰውየው ላለመለየት ሌሊቱ ባይነጋ ይመኛል ይላል። ማን? መልአኩ። ከሰውየው ደግነት፣ ከሰውየው ቅንነት፣ ከሰውየው በጎነት የተነሳ ታዲያ ሌሊቱ አልፎ ብርሃን ይመጣልና ብርሃኑ ንጋቱ ጎህ ሲቀር ለተረኛው መልአክ አስረክቦ ለመውጣት ጉዞውን ይጀምራል። መንገድ ላይ ነው የሚገናኙ። ሲገናኙ ይላል ያ ወዳጃችን እንደምን ዋለ ብሎ ይጠይቀዋል አለ። አንደበቱ ከጸሎት እጁ ከምጽዋት ያልተለየ ደግ ሰው ነው። ልቡ ከቂም ከበቀል የጸዳ ነው። በቅርበት ስጠብቀው አድሬያለሁ፣ አንተም ቀርበህ ጠብቀው ይለዋል። ተረኛው ይቀበልና ወርዶ አለ በቅርበት ሆኖ ይጸልይለታል። ምን ይልለታል? አስቡ፣ ምን ይልለታል? ይጸልይለታል። ምን እያለ? በጎ ሰው ነው፣ ደግ ሰው ነው። ጌታ ሆይ ለዚህ ሰው ይላል እድሜ ስጠው፣ ጤና ስጠው፣ ሕይወቱን አስተካክልለት፣ ዘመኑን ጨምርለት፣ በሀብት ላይ ሀብት፣ በረድኤት ላይ ረድኤት አብዛለት። ከዚህ የበለጠ አንተን አመስግኖ ለብዙዎች አብነት ይሆናልና አንተ የወደድከውን ሁሉ ለዚህ ሰው አድርግለት እያለ ይጸልይለታል። ምንም በጎ ነገር ቢያደርጉ ሞት ይቀራል? ሞት ይቀራል? ምዕመናን ይቀራል? አይቀርም። በዓለማችን ላይ በበጎነት የታወቁ ደግሞም በክፋትም የታወቁ በብዙ ሕይወት ውስጥ ይችን ዓለም የኖሩ ሰዎች ከሞት ተርፈዋል? አልተረፉም። ስለዚህ ይሞታሉ፣ እንሞታለን ሁላችንም። ለዚህ ነው ዮሐንስ አፈወርቅ ንነሰን ማሰር ወይ ይሄሉ እስመ ቅሩም ሙስና በዲበ አንቀጽ ይላል። እኛ ሁላችን ፈራሽ በስማቾች ነን፣ እንሞታለን፣ ወደማያልፈውም ዓለም እንሄዳለን፣ እንጠራለን። የጊዜ ጉዳይ እንጂ ተረኞች ነን ሁላችንም። በተራችን ስንጠራ እንሄዳለን፣ እንጓዛለን። ለዚህ ነው ሰሎሞንም እዚህ ስራክ 14-12 ላይ ወተዘከር ከመ ይጎነድ ሞት ይላል። ሰው ሆይ ሞት እንደማይቀር አስብ። ምን እንደማይል ወደድንም ጠላንም አማረብንም ደመቀብንም በዚህ ዓለም አንሰንም ከብረንም ኖር፣ ከፍቶንም ይሁን ተደስተንም ይሁን ኖር፣ ስናገኝም ይሁን ስናጣም ይሁን የኖር ነው ሞት አይቀርም። እንዲያውም ለተንገበገብንለት ዓለም ካላወቅንበት ጥለን ነው የምንሄደው። ወይ አድጉ ብሎም ለማየት ነው ለበላተኛ ስራ መስራት ካልቻሉ እግዚአብሔር ይሰጠዋል ነው እና በጎም ቢሰሩ ሞት ስለማይቀር ይሞታል። ሲሞት ይላል ወታቀድም ሰጊደ ለስሉስ ቅዱስ፣ ነፍስ ሁሉ ለሥላሴ ትሰግዳለችና ትናንትና በበጎ ስነ ምግባሯ የሚጠብቋት መላእክት ካጠገቡ ቀርበው ወይንም ደግሞ ካጠገቧ ቀርበው ቀረብ ብለው እንደሚጸልዩላት ሁሉ ይህች ነፍስም ነው የሚለው ይህች ነፍስም በአንጻሩ በሥላሴ አንጻር ቀረብ ብላ ትሰግዳለች። ምን ትላለች አልኳችሁ? ቤተ ክርስቲያን መግባት የሚችል ሰው ውስጥ ገብቶ ነው አይደል የሚሰግደው? ይህችም ነፍስ በርቀት አይደለም በቅርበት ከሥላሴ ፊት ቀርባ ትሰግዳለች። ሥላሴ ፊት ቀርበን እንዳናፍር መድኃኒዓለም ይርዳል። ቀርባ ስትሰግድ ሁለቱ መላእክት በተራ መጥተው ይመሰክራሉ። ይህች ነፍስ ጠብቁ ብለህ ከሰጠህን ቀን ጀምሮ አንተን ከማሰብ አንተን ከመፍራት የተለየችበት ጊዜ የለም። ጌታ ሆይ እንደሰጠህን ይሄውን ነው አስረከብንህ ብለው በደስታ ያስረክባሉ ይላል። ከኃጢአት ተለይተን ለመላእክቱም አስከፊዎች ሳንሆን በጎች ሆነን፣ አሳፋሪዎች ሳንሆን ጠንካሮች ሆነን በሥላሴ ፊት ሞገስ እንድናገኝ ገና ነው መልአክ ይርዳል። ክፉ ከሆነ ግን ይላል አሁንም ሁለት በላይ ተወጋጆች አሉ አይደል? ተረኛው ሲወጣ ተረኛው ሲመጣ እንዴት ዋለ ይለዋል። እጁ በስርቆት አንደበቱ በሐሜት ልቡ በትዕቢት የተሞላ ተንኮለኛ ነው። ይሄስ የሚቀርቡት አይደለም፣ በርቀት ሆነ ጸልይበት ይለዋል። ምን በልበት? ቅድም ምን ይሉለታል ነው ያለው? ይጸልዩለታል። አሁን ደግሞ ይጸልዩበታል። ምን እያሉ? ጌታ ሆይ ይህን ክፉ ሰው ወስደህ ነፍሱን ከሥጋው ለይተህ ምን አለ ከዚህ ሰው እንስሳት አራዊት ይሻላሉ፣ እንስሳቱን ብንጠብቅ አይሻልም ይላል። ቤተ እግዚአብሔር መግባት የማይችል ሰው በርቀት በሩቁ መስተሳልሞ እንደሚመለስ ይላል። በርቀት ሆኖ ክፉን
ነገር ይጸልዩበታል፣ ይመኙበታል፣ ሞቱን ይመኙበታል። እባክህ ከዚህ የበለጠ ኃጢአት ሳይሰራ ከዚህ የበለጠ ሳይተላለፍ ሰው ራሱ ከስጋው ለየው። አንድ ሊቅ ሰው በሁለት ነገር በሞት ይጠራል አለ። በስንት ነገር? አንደኛ በጣም ደግ ሰው ከሆነ የዓለሙን ኃጢአት የዓለሙን በደል ዓለሙ ላይ የሚደረገው ግፍና መከራ ሳያይ ኃጢአት ሳይሰራ ወደፊት በደል እንደሚሰራ እግዚአብሔር ስለሚያውቀው በጽድቁ እያለ ይጠራዋል ይላል። ሁለተኛ ደግሞ በጣም ክፉ ሰው ከሆነ የበለጠ ኃጢአቱ እየበዛ ለሌሎች አብነት እንዳይሆን ለሌላው በኃጢአቱ መሰናክል እንዳይሆን የኃጢአት መምህር እንዳይሆን በወጣትነቱ ይቀስፈዋል። ብቻ ከእንዲህ አይነት ቅስፈት መድኃኔዓለም ይጠብቀን። በጎ መሆን ጥሩ ነው። ምንም ቢቀማጠሉ ሞት አይቀርም፣ ይጠራል። ሲጠራ ይላል በሞት ሲጠራ ለሥላሴ መስገድ ግድ ነውና አይቀርምና በርቀት ሆና አሁን ለሥላሴ ትሰግዳለች ይላል። ከሥላሴ ርቀን ምን መጠጊያ አለን? ምዕመናን ከሥላሴ ተለይተን ምን አይነት ሕይወት አለን? ከሥላሴ ፊት አፍረን ምን ደስታ አለን? ለዚህ ነው ያዕቆብ ዘሥሩግ የ3 ዓመቱ ላይ ምን ይላል? አንሰ ፈር ሰለስተ ግብራተ፣ እኔ 3 ነገር ያስጨንቀኛል አለ። ስንት ነገር ነገሩ? ስንት ነገር? 3 ነገር ለእኔና ለእናንተ ለሁላችንም የሚያስፈልግ ነው። ይሄ የመጀመሪያው አለ ሰዓተ ነፍስ ምስለ ሥጋዬ፣ ሥጋዬ ከነፍሴ ጋር እየተሟገተች ስራ ባለመስራት ነፍስ ሥጋዬን ተለይቼ አልወጣም ብላ ስትጨነቅ ጎረቤት ተሰብስቦ ሲያለቅስላት እፈራለሁ። ሁለተኛው ደግሞ ቀዊም ቅድመ ፈጣሪ ከፈጣሪ ፊት ስቆም ነው። ሦስተኛው ከሥላሴ የሚወጣውን ፍርድ ስሰማ ነው። በዚህ ሁሉ እንዳናፍር መድኃኔዓለም ይርዳን። መላእክቱ ቀርበው ምን ይላሉ? ጌታ ሆይ ጠብቁ ብለህ ይህችን ነፍስ ከሰጠህን ቀን ጀምሮ ይላሉ። ኃጢአት እንጂ ጽድቅ ስትሰራ አላየናትም። እጇ ደም ሲያፈስ የሰው ኪስ ሲያወልቅ የሰው ቦርሳ ሲገነጥል እንጂ ስትሰጥ ስትመጸውት አላየናትም። አንደበቷ በሐሜት ተሞልቶ እንጂ በጸሎት በርትቶ ያየንበት ጊዜ የለም። ልቦና በቂም በበቀል ኖረ እንጂ ለይቅርታ ጊዜ አልነበረው። ስለዚህ ከዚህ ሰው መጠበቅ እነሆ የሰጠንን በአንተዎች ፊት መልሰናል። እንደ አይነቱን ሰው ዳግም ከምታስጠብቀን አራዊት እንስሳት ብንጠብቅ ይሻላል ብለው ምስክርነትን ይሰጡበታል። ጌታን በጎ አልሰራችምና 3 ቀን መንግሥተ ሰማያትን አስጎብኝታችሁ 4 ቀን ገሃነመ እሳትን አሳይታችሁ ወደ ሲኦል ጣሏት ይላል። ከዚህ እግዚአብሔር ይጠብቀን። ስለዚህ መላእክት ለእኔና ለእናንተ ጠባቂዎች ናቸው። ከአዳም እስከ እኔና እስከ እናንተ ድረስ አሁን ቢቆጠር አሁን በእኛ ዘመን የሰው ብዛት አሁን በኢትዮጵያ ስንት ሚሊዮን እንባል? ስንት ሚሊዮን ይባላል? በአጠቃላይ እስከ 10 እየተባለ እስከ 9 እየተባለ 7 የሚሆን 5 የሚሆን ቀላል አይደለም። በሀገራችን በኢትዮጵያ 9 ሚሊዮን ሰው ቢኖር 9 ሚሊዮን መላእክት ተወካዮች አሉ። አሁን ባለንበት ከአዳም እስከ ዛሬ ድረስ በመቃብር ያሉ በሕይወት የሌሉ ነፍሳት እስካሁን ኖረው ቢሆን ለእነዚህ ሁሉ መላእክት አሉ። ከዚህ በኋላ እስከ ዕለተ ምጽአት መላእክት እስከ ዕለተ ምጽአት ስለሚቆዩ ማለት ነው። እስከዚያ ድረስ ቅዱስ ሚካኤል አይደለ ፈጥኖ እየመጣ የነጋሪቱን የደወሉን ድምፅ የሚያሰማው። የመጀመሪያው በዕለተ ምጽአት እኮ ክርስቶስ ሲመጣ ቀዳሚው መጥቶ የሚታየው እኮ መልአክ ነው። በምን ምክንያት? ክርስቶስ ጽንሱን ያበሰረ ማን ስለሆነ? መልአክ። ሲወለድ በከብቶች በረት ተወለደ ያለው ማን ነው? መልአክ። ሲነሳ ተነሳ ያለው ማን ነው? መልአክ። ሲያርግ አረገ ያለው ማን ነው? መልአክ። በምስራቱ ይወለዳል ያለው፣ በቤተልሔም ወረደ ተወለደ ያለው፣ በትንሣኤው ተነሳ ያለው፣ በዕርገቱ አረገ ዳግም ይመጣል ያላችሁ ራሱ ክርስቶስ መጣላችሁ። ስራ ለሰራችሁ ይፈረድላችኋል፣ ስራ ላልሰራችሁ ይፈረድባችኋል እያለ ደውሉን ይደውላል። ገና ነው መልአክ። ያን ጊዜ ከማፈር እግዚአብሔር ሁላችንን ይጠብቀን። ስለዚህ ለዚህ ይላካል፣ ዳግም ይመጣል። እስከ ዕለተ ምጽአት ድረስ አጠቃላይ ሁላችን ብንሰነብት ብንቆይ እንኳን ለእኛ ለሁላችን የሚጠብቁ መላእክት አሉን ማለት ነው። ስለዚህ መላእክት ይጠብቁናል። ለዚህ ነው ቅድም ዲያቆኑ በዜማ ሲያዜም ከሰማችሁ በ33ኛው መዝሙር ላይ ያለው ይታየን መልአክ እግዚአብሔር አይሁዶም አለ። የእግዚአብሔር መልአክ በሚፈሩትና በሚያከብሩት ትሑት ሰብእና ቅን ልቡና ባላቸው ሰዎች መካከል ምን ይላል አለ? ይከትማል ወይም ደግሞ ይረባል። ያድናቸውማል ይላል። ሁላችንም የሚያድነን ሊያድነን ነው የሚመጣው።
በሁለተኛ ደረጃ የእግዚአብሔር መላእክት እኛ ክፉዎች ከሆነ አብዝተን ኃጢአት ከሰራን ለቅስፈት ይላካሉ፣ እኛን ለመቅሰፍ ማለት ነው። ይሄን ደግሞ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ይላል ሕርያቆስ በቅዳሴው ላይ። የፍጥረት መጀመሪያ ቀውስጦስ የሚባለው መልአክ በአንቺ ታደሰብሽ ይላትና እመቤታችንን ቀውስጦስ የዕለተ እሑድ ፍጥረት ነው ይልና ቀውስጦስ መልአክ ነው፣ ግን ወደኛ ለመዓት ተልኮ ሕግ በመሻሩ እግዚአብሔር እሱን ተቆጣው። ለሰዎች ሁሉ ለመዓትነት ይመጣ በእሱ አየን ይላል። እግዚአብሔር እንደ ነነዌ እጅግ የሚጠላት ገምኑድ የምትባል ሀገር ነበረች ይላል ትርጓሜ። ማን የሚጠላት አልኳችሁ?